አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናቸው? ደህና ናቸው? እንደምን ክርስቲያኑ ኮንቼ እንዴት ናቸው? እንደምን ሰነበታቸው? እንደምን ከረማቸው? እንዴት ነው? ሁሉ አማን፣ ሁሉ ሰላም? እኔ ደህና ነኝ አልሐምዱሊላህ። የትናንት ነው የነ አብርሃምና የነ ሩታ እንደው እኔም እስኪ ሀሳቤን ላካፍላቸው ብዬ መጥቻለሁ ማለት ነው። እንቆቅልሽ የሆነ መጀመሪያ ቡዜ ወንድምሽን አላህ ስላደነልሽ አልሐምዱሊላህ። ትልቁ ነገር ወደ ጤናው መመለሱ ነው። ከምንም በላይ ማለት ነው። አብርሃም ወደ ጤናው መመለሱ ነው። ሲቀጥል ለህዝቡ እንደዚህ ሆኖ ነው የዳነው። በእንደዚህ ነው። በጸሎትም ከሆነ በጸበልም ከሆነ ያለውን ነገር የዳነበትን ምክንያት ብታሳውቁ ሰውም እረፍት ያገኛል ማለት ነው። እንደኔ ሀሳብ ነው። ሰው እረፍት ያገኛል። ሲቀጥል ዳነ መጣ የጠቀመውንም ያልጠቀመውንም አንድ ላይ አይጥ ባጠፋ ዳዋ ተመታ የሚባል ነገር አለ። ሌሎቹ ቢያጠፉት ሄርሜላ አንድ ላይ እየተወቀጠች ነው። አንድ ላይ እንትን እየተባለች ነው። እንደ እኔ አላቅም። በጣም የሚገርም ነው። መዳኑ በጣም ትልቅ ነገር ነው። ግን እዚህ ጋ ዛሬ እንደዚህ አድርገናል እንደዚህ እኮ ሰርተናል ብሎ ሚዲያ ላይ አይናገሩም። ዛሬ ትናንትናም ዛሬም ያመጡት ቪዲዮ ማን ነው እኔ እንደዚህ አድርጌህ ነው እንደዚህ አድርጌብህ ነው ብሎ ሚዲያ ላይ ራሱን በራሱ የሚያጋልጠው? ሁሉም ወደ ራሱ የመውጫ መንገድ ይፈልጋል እንጂ ዛሬ አብርሃም እንዲህ አድርጌብህ እኮ ነው እኔ ይቅርታ ብሎ ማን ነው እንደው ማን ነው ማል እንኳን በልጅሽ ማይ ብትባል እንኳን ትምላለች ማለት ማንም ራሱን አዋርዶ አሳልፎ ማንም አይሰጥም። ሁሉም የሚያውቀው ነው። ሁሉም ሰው እንትን የሚለው ነው። እና ሲቀጥል በእንደዚህ አይነት መንገድ ሀቅ አያገኝም አብርሃም ማለት እሱ ከመጀመሪያው እንትን ማለት አለበት። መጀመሪያ ሲዛትበት የነበረው ፕራንክ እየተባለ ሀብሉ እዚህ ጋ ቁጭ ብለህ እንዳትነሳ የተባለው በቃ ቀጥታ እኮ ማንነቱ እኮ በቪዲዮ ይታይ እንትን የተባለ ነው። በትክክል የተገለጸ ነው። ዛሬ መጀመሪያ እዛ አድርገውብህ ከሆነ እንደዚህ ከሆነ እግርን ሲመቱት ራስ ያሻሻል የሚባል ነገር መጀመሪያ ስራቸውን ከሰሩ በኋላ ዛሬ መውጫው ቀዳዳዎች ሲጠፋባቸው እዛ ተደርጎብህ ይሆናል ብለው እንደገና ወደ ሄርሜላ ለማላከክ እንዴ! ህፃን ልጅ የወለደችው ልዑል እኮ ያውቃል። ይሄን ጡት አትጥባ ወይም ይሄን በልቢሉት እኮ የሚጠቅመውና የሚጎዳውን እኮ ያውቃል። የሚያስፈራራ ነገር ብትሰጡት ያን የሚያስፈራራውን ትቶ መጫወቻውን ነው የሚያነሳው። ህዝቡ ህፃን ልጅ ይመስላታል እንዴ? የሚያየው ሰው እንዴት ነው እንዴት እንደሚረዳ እንዴት እንደሆነ እኔ እኮ አመታት አይፈጅብኝም ወራታት ነው የምላችሁ። ወራት ጠብቁኝ እኮ ብላን የዛተችው። አመት አልላቸውም። አብርሃም ከኔ ጋር ይሆናል አመት አልላቸውም። ቪዲዮ አለ እየቆራረጡ ማውጣት ይቻላል። አሁን እኔ እሷ አረገች አይደለም ግን ከድርጊቷ ከስራዋ ከአክሽኗ ሙሉ ለሙሉ ወደ እሷ ነው የሚያመዝነው። ያ ደግሞ ገንገበቴ ወንድሙ ማለት ነው። ዛሬ አንተ እንደዚህ ብለህን ነው አንተ እንደዚህ ብለህን ነው እያለ ዞሮ ወደ ራሱ ወደ ወንድሙ የሚያላክከው ለሀጩን እያዝረከረከ ሲናገር እያለ መናገር እንኳን እስከሚያቅተው ድረስ ከሰው ጋር ሲሟገት፣ አረ ወንድሜ እንደዚህ እኮ ብለህ ነበረ እንዲህ ነው ለምን አላለውም ነበር በሚዲያ ላይ? እንደዛ ጸጥ ብሎ አንገቱን ደፍቶ መድኃኒት የዋጠች በሽታ ያዛት ዶሮ መስሎ አንገቱን ደፍቶ አንገቱን አቀርቅሮ ሲቀመጥ ሌላው ሰው የሚያየው ምን ይመስለዋል እንዴ?
እኔ እኮ አንዳንዴ ህዝቡን እቃ ነው የሚያዩት ወይስ እንዴት ነው? ሰው እንዴት ነው የሚረዳው ብሎ የሚያዩት አላቅም። ምን በእነሱ አይምሮ ውስጥ ያለው ሌላ ሰው አያስብም። ተንትኑ ነው ሰው የሚያስቀምጥላችሁ ስራችሁን። በተለይ ኤፍሬም ወንድምህን ካደነዘዝከው በኋላ ረስተው ከሆነ ላስታውስህ፣ ሄርሜላ ጋር ሄደህ እንዴት ነበር ልሃችን ስታዝረከርክ የነበርከው? ዛሬ አንተ እንዲህ ብለህ ነው ሄርሜላን ሂድና እሽኮለሌ በልልኝ ብሎ ነበር እንዴ? ቤቷ ሂደህ እንደዛ ስታደርግ የነበረው ለምን እንደዚህ ሳልነገርከውም ነበር? ዛሬ ሄርሜላም ጋር ሂጅ እኮ ፎቶውን አውርጄው እንደዚህ አድርጌ ሳሚ ብያ ከኔ ጋር ነው የምትኖረው ብያታለሁ። አንተ አልፈልግሽም ስላልካት ለምን አላልከውም? ዛሬ ለምን ይችን ቃል አልተናገርክም ነበር? ዛሬ መውጫው ቀዳዳው ጠፋብህ አይደለ? የምትናገረው የምትጥለው ጠፋብህ አይደለ? በወንድምህ ላይ ያሸረብከው ሴራ የሚያሳፍር ብልግና እየቀጠርክ ቀለበት ያሰረላትን ወንድምህን አደንዝዘህ ዛሬ መልስ አጣህ። ምን ነው ለዛ መልስ አጣህ? እና ታዲያ የዛኔ ስትሄድ ወንድምህን ማደንዘዝህን ስታቅ እኮ ነው ቀጥ ብለህ ክደህ ዛሬ ካንኩም በኋላ አብርሃም አይመጣም፣ ቁርጥሽን ወቂ፣ ፎቶውን አውርጅው እያልክ እንደዛ ስትጎርር የነበረው። ታዲያ ማን ሊጠረጠርልህ? ማን ሊታሰባስበህ ነው በድርጊትህ በሁሉ ነገር እንደዛ ስታደርጉ የነበረው? ይሄ እኮ በራሳችሁ ቪዲዮ እየቀረጻችሁ የላካችሁት በራሳችሁ የሰራችሁት ቪዲዮ ሁሉ ምስክር ይሆንባችኋል። ሄርሜላስ ማነው ሩታስ ብትሆኚ አመታት ወይም አመት አልላቸውም ወራት ነው የሚፈጅብኝ ስትዝች የነበረውስ በሀብል ላይ ሀብል ሲያሰርሽው በምንድን ነው? እንደገና ደግሞ እንደዛ አንቀሽ ሰው ጋር እንዳይጠጋ ሰው ጋር ወረርሽኝ ያዘው ሰው አስመስለሽ ሰው ጋር እንዳይጠጋ እጁንሽ በእጅሽ ላይ ቆልፈሽ እንደዛ ንቅ አርገሽ ያልሽው ለምን? ለዛስ መልስ አጣሽለት ዛሬ? እንደ ሰው ተጎርተሽ ሊሆን ይችላል፣ እንደ ሰው አዝነሽ ሊሆን ይችላል። ግን በእንደዚህ አይነት ሲስተም ባልን አይመለስም። ምን ነው ሁላችንም እኮ ልጅ አሳድገናል። ይሄን ያህል እንደዚህ ሙጭጭ የሚባልበት ነገር ምንድን ነው? ከሆነ ይሆናል፣ ካልሆነ ልጅን ማሳደግ ይቻላል ነው ወይስ እንደው ይሄው እንደሚባለው የዩቱብ ብር ጥሟችሁ ነው በሆኖ ባልሆኖ እየመጣችሁ እኛን እንትን የምትሉት? እኔ በጣም ነውር ነው፣ እውነት በጣም ነውር ነው፣ በጣም ነውር ነው። ለምን ለጥያቄያቸው መልስ የላቸውም። ያደረጋችሁትና አሁን ዛሬ የምታወሩት የተለያየ ደግሳችሁ አብርሃምን ደግሳችሁ ፕራንክ ነው ዝግጅት ነው ሁሉም ቦታ እንታረቅ ብላችሁ ሁሉም ወጥመድ እንደገባላችሁ በእርቅ ስበብ እሱም በየጊዜው ቤት እየመጣ ልጁን እንዲያደረጋችሁት ከዛ ወጥመዱ አስገባችሁት። ዛሬ ግን ወደ ሄርሜላ ለማድረግ እዛ እሷ ለባሏን ማስቀረት ከፈለገች እሷ ጋር ነው እንዲሆን ነው እንጂ የምታደርገው አንቺ ጋር እንዲቀር ነው እንደምታደርገው። እንደው ምን አይነት አስተሳሰብ ቢኖራቸው ነው? ምን አይነት እንትን ቢኖራቸው ነው? እንዲህ ሀሳባቸው ራሱ ወደ ሄርሜላ ለማድረግ እንደዛ እየዳዳችሁ እንዴ? ሄርሜላ እኮ ተወደዋለች፣ ፍቅረኛዋ ነው፣ የነገ ባል የምትለው ነው። አንቺ ጋር ጡል እንዳይል አንቺ ጋር እንዳይመጣ እሷ ጋር ብቻ ስትር ብሎ እሷን እንዲል ነው እንጂ የምታስተርገው። ክትት ብሎ እሷ ጋር ትቶ አንቺን እንዲል ነው እንደ ሄርሜላ የምታስተርገው። የአባባን ወደ ማማ የአባዬን ወደ ማየ ነው የሚባል ነገር። በጣም ባለጌ ነሽ፣ እውነት ባለጌ ነሽ። በአንቺ ስም እናትሽ፣ አባትሽ፣ እህትሽ፣ ልጅሽ ይሰደባል። ባለጌዋ ግን አንቺ ነሽ ማለት እዚህ ጋ ሚዲያ ላይ እየወጣሽ የምታሳየው ነገር ልጅሽ ቁጭ ብሎ ያዋል። ይህን የተደረገውን ሁሉ
ያንን እያመዛዘነ ሲያይ ይሄንን ማየ ለምን ጎበዝ ልጅ ከሆነ አስተዋይ ከሆነ እውነት እንደዚህ በቃ ፈጣሪ ከሆነ ነገ ይሄ ጥያቄ እንደሚመጣብሽ ሩታ ጠብቂ። ልጆች አይረሱም፣ ያዩትን አይረሱም። የሆነውን አባቴ ላይ ለምን እንዲህ አደረግሽ፣ ይሄ ለምንድን ነው እንዲሆነው ለምንድን ነው ብሎ ጥያቄ እንደሚመጣብሽ ተዘጋጂ። አባቴን አደንዝዘሽ አባቴ እንደዛ አድርገሽ ምን ልታደርግ ነበር? እኔን ስጥሎኝ ሄደው ምን ብታደርግ ነው ምን ብትበድዩ ነው ብሎ መጠየቁ አይቀርም እንዴ። ሁሉ የሩታ ደጋፊዎች ደግሞ እርጉዙና እሷ ጥሏት ሄዶ እንዴ። እሷ እኮ ናት እርጉዙና ልጅ አለህ ብላ እኮ ልጅ የሌለውን እኮ ስታሳድደው ምን ነው የእሱንስ ለምን አታነሱም? ፍሬው ይለቅና አንድ ፍሬው የሚባል አለ። እኔ ስንት ብር ከፍላው ጥብቅና እንደቆመላት አላውቅም። ምን ነው እርጉዝ በሷ ብቻ ነው እንዴ እንትን የተባለው የተጀመረው? እርግዝና በሷ ብቻ ነው የተጀመረው እንዴ? ካላረፈች እኮ እርጉዝን ብትሆን ሰው ናት እንዴ። ሀላ ሰውየው መቀጠል አለበት እንዴ? ገና እርጉዝ ናት ተብሎ መሞት የለበትም እኮ። ሲኖር ነው እኮ ልጁን ማሳደግ የሚችለው። እንደ ከጀሌዎቿ ጋር ሆና ስንት ስታደርገው ነበረ፣ ስንት ስትሰራው ነበረ። ይኸው እኮ ዞር እያላችሁ ቪዲዮ ማየት እኮ ነው። ምን ነው የእሷ በደል ብቻ ታያችሁ። እሷ የምታደርገው ልመና አትነቅፉም፣ እንትን አትሉም። በጣም ነውር ነው፣ እውነት በጣም ነውር ነው። እና እኔ ሩታ በጣም ሲጀመር መጀመሪያ አልወድሽም ነበረ። አነጋገርሽ በቃ እንዲህ ዙሪያ ጥምጥም ነው የምትሄጂው። አመታት ወራት አይፈጅብኝም ያልሽውን ነገር መናገር ስትጠየቂ፣ ያደነዘሽበትን ነገር እኔ እንደዚህ ፈልጌ ነው በቃ ከኔ ጋር እንድትሆን ነው ብለሽ ግልጹ መናገር ነው ያለብሽ። የሰራሽው ቪዲዮ ትክክለኛ ወደ አንቺ ጋር ስለሚያመዝን ትክክለኛው ነው አንቺኑ ስለሚያስጠቁም ወደ ሌላ ወደዛ ከምትሄጂ አዎ እኔ ነኝ በቃ ቀናሁኝ፣ እኔ የሌላ ሰው መሆን እንድትሆንብኝ አልፈለኩም፣ የሌላ ሰው ሆነ ማየት አልፈልግም፣ ልጃችን በአንድ ማሳደግ ስለፈለኩኝ ያው እኔ ነኝ ብለሽ ብታምኚ ነው የሚሻልሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።